ትፈልጊዋለሽ? ማለት አፈጠጥሽበት ብዬ ነው። ትፈልጊዋለሽ ስትለኝ ምን ልበል? የኔ ንብረት እኮ ነው። አሁን የኔ ሆኗል። እሺ የምትፈልገውን ካገኘህ ውጣ በቃ። አጮሽም ድረሱልኝ ምናምን ብሎ መጮህ ቀረ እንዴ? እኔ መጫጫው አልፈልግም፣ ግን ሌላ ነገር ከፈለክ ድጋሚ ገብተህ ብትበረብር ጥሩ ነው። ምንድን ነው? የቤቱ ቁልፍ። ከዚህ በኋላ እንደ ሌባ በግንብ መዝለል አይጠበቅብህም። እንደ ሌባ? አዎ እንደ ሌባ። ሌባ ነህ እያልሽኝ ነው? የተለየ ስም አለህ? እናትና አባቴ አክብረው ያወጡልኝ የክብር ስም አለኝ። ከፈለግሽ በዛ ጥሪኝ። ማን አልከኝ ስምህን? ሄኖክ። ጀማሪ ሌባ ነህ? ሰው አትናቂ፣ ስርዓት። ሳይህ እንደ ሌሎቹ ሌቦች ማስፈራሪያ ቢጤ አልያዝክም። የሰረክበትን ዕቃ ያስክበት መንገድ ደግሞ ያስቃል። አወራር ውስጥ ቁጣ የለም። ብቻ ምን አለፋህ ከአንተ ይልቅ እኔ ነኝ ሌባ የምመስለው። ትሰሚያለሽ? በስራዬ የ5 ዓመት ልምድ አለኝ። እንደዛ ከሆነ ጥሩ። የስራ ልምድህን ትልክልኝና አይቼው ካመንኩብክ እከፍልህና የሆነ ነገር ትሰርቅልኛለህ። የታገስኩሽ አልመሰለሽም? እስኪ ቢላ የህዝን ራሱ ተመልከተው፣ ዞሯል እኮ። ፈልገህ ነው? የምልህን ነገር ካላደረግ ይህን ፎቶ ለፖሊስ ነው የምሰጥልህ። ቆይ ምንድን ነው የምፈልጊው? እዛ ጋር ያሉትን እንጮች በጠቅላላ እዛ ጋር ታደርጋቸዋለህ። እኔ ሌባ እንጂ የጉልበት ሰራተኛ አይደለሁ። አትመናፈስ። ሌብነትም በጉልበት የሚሰራ ስራ ነው። ማነሽ? እናት አባቴ አክብር ያወጡልኝ የክብር ስም አለኝ። በስሜ ጥራኝ። ስምሽን አላውቀውማ። ጽዮን። ስምን መልአክ ያወጣዋል አሉ። ምን አልከኝ? እሺ እንደፈለግሽ አደርግልሻለሁ። ከዚያ በኋላ ግን ምንም እንድታዥኝ አልፈልግም። የጉልበት ሰራተኛ አንድ ስራ ብቻ አይሰራም። በረንዳው ቆሽሿል፣ እሱንም ተወለውላለህ። ከዚያ ምን? ድምፅህ ጥሩ ይመስላል፣ ስለዚህ አንድ መጽሐፍ ትታረክልኛለህ። ሌላ አጉል ነገር አደርጋለሁ ብትል ፎቶውን ሶሻል ሚዲያ ላይ ፖስቼ አጉል ነው ማደርግ። እንደውም የቲክቶክ አካውንት ስላለኝ ፎሎ አድርገኝ መጀመሪያ። ጭራሽ? አዎ ራስሽ አድርጊ። እሺ ለተሸካሚው እንዲከፈል ህግ ያስገድዳል። እሱ ደግሞ ምንድን ነው? ማለቴ ለሰራውበት ትከፍኛለሽ። ወደ ስራ መግባት ትችላለህ። ወይኔ ሄኖክ፣ ማማረር ያለብህ እድልህን ነው። እባክሽ ዝም በይ። ማን ያውቃል? ምናልባት ከሌብነት የጉልበት ሰራተኝነት ያወጣ ይሆናል። ይኸው ያልሽኝን ስራ በጠቅላላ ጨርሻለሁ። አሁን ሰዓቴን ሰጭኛለሽ? መጀመሪያ መጽሐፉን አንብብልኝ። እሺ፣ ከዛ ትሰጭኛለሽ? አስብበታለሁ። የጠየኩሽ እኮ የገዛ ሰዓቴን። አስብበታለሁ ምናምን ስትይ ሌላ ነገር አስመሰልሽ። ትፈልጋለህ? ምኑን? ሌላ ነገር ነው። ወይ ጉድ! ለማንኛውም የማይናገረውን ላንብብ። ያረፈብሽ ቢያምር ነው ውስጥሽ ልቤ ስፍስፍ ያለው ውስጥሽ ሲያቅለው ጥሩነት ስልሽ ስለምን
ተጎዳሽ ልካስሽ አቺ ንቅ እንጂ ምንድን ነው ፍዝዝ ማለት? እሱን የካደችበት መንገድ ግን አላሳመነኝም። እሱ እንደ ራሴዋን ጠይቂያታ እንዴ። እኔ ምን አገባኝ? ምን ማለት ነው ምን አገባኝ? እንደውም አሳመነኝ። የጻፍኩት እኮ ነው አይደለሁም። በዛ ላይ ታሪኩ ልክ እንዲሆን የግድ አንቺ ማመን ላይ ይጠብቅብሽ ይችላል። አንተ ተክደህ ታውቃለህ? አዎ። በማን? ባንቺ። ስራህን ስትጨርስ ሰዓትህን ሰጥሃለሁ፣ ፎቶውንም አጠፋልሃለሁ ምናምን ብለሽኝ ነበር። ቃልሽን አላከበርሽ። አባባሌ በሴት ማለቴ ነው። ባክሽ፣ እኔ ለመካካድ የሚያበቃ ግንኙነት የለኝም። እኔ ግን አውቃለሁ። አረ በእናትሽ አታዘግኝ። ስንት ሰዓት ሙሉ ያነበብኩልሽ ታሪክ አልበቃ ብሎ ሌላ የመካካር ታሪክ ልስማ? እኔ ጊዜ የለኝም። የት ልትሄድ ነው? ቆይ በግድ ስማኝ ነው? 5 ደቂቃ የለህም? ሴቶች ታሪካችሁ አይደለም በ5 ደቂቃ በ5 ወር አያልቅማ። ምን ችግር አለው? በፓርት አድርጌ እነግርሃለሁ። እሺ፣ የመጀመሪያውን ምዕራፍ ሳታንዛዥ ንገሪኝ። የአልጋ ላይ ታሪኮች ካሉ ደግሞ ያው እሱን በደንብ ትነግሪኛለሽ። እንዴ ለምን? ያው እኔ ታሪክ ደስ የሚለኝ ወደ ገደለው ሲሆን ነዋ። ለማንኛውም ንብረትህ እዛ አለልህ፣ ከዛ መውሰድ ትችላለህ። አመሰግናለሁ። ምን ቀረ? ፖሊስ ጠርተሻል እንዴ? ፈርተህ ነው? አንድ ሙሉ እዝ ብታቆሚ አልፈራ። እንደዛ ከሆነ ለምን ተቀመጥክ? ውጣ። እኔ ምልሽ ቆየ ቅድሙን ታሪክ ለምን አጨርሽልኝ? የቱን ታሪክ? ያው ነዋ ይሄ ተከድቼ አውቃለሁ ምናምን ያልሽኝ። የእኔ ታሪክ ዝም ብሎ የሚነገር ነገር አይደለም። ምን ታካብጃለሽ? ታሪክ ነው። ቢሆንም በራሴ ፍቃድ ሳወራው እንጂ ሰው ንገሪኝ ስላለኝ የምነግረው አይደለም። እባክህ ግቢውን ለቀህ ትወጣልኝ። እሺ፣ ሌላ የሚጸዳ ነገር የለም? ወይም ደግሞ የሚፈለጥ እንጨት፣ የሚሸከሸክ ጌሾ፣ ወይም ደግሞ የሚደልዝ በርበሬ? እነዚህ ካሉ ተባበሬሽ ልውጣ ብዬ ነው። ደህና ነሽ? ውሃ ታመጣልኝ? ውሃ? እሺ። ሌላ የሚያስፈልግሽ ነገር አለ? አመሰግናለሁ። ፖሊሶቹ አልፈውልሃል መሰለኝ። ሂድ በቃ። ቆይ ላስገባሽ። I found a love for me. Well, darling, just dive right in and follow my lead. Well, I found a girl, beautiful and sweet. Heart beats fast, colors and promises. How to be. እንዴ ሌባ ያንኳኳል? ያው ቁልፉን አልሰጠሽኝም ብዬ ነዋ። ሰጠችህ ነበር፣ እድሉን አልተጠቀምክበት። ያው ምናልባት በአጥር ዘሎ መግባት የተሻለ መስሎ ታይቶኝ ይሆናል። የሚሻልህን አንተ ታውቃለህ። እኔ እምልሽ ተሻለሽ? ግን አሞኝ ነበር ትላንትና። የትላንትናው እንዳልተፈጠረ እርሳው። መርሳት ስላልቻልኩ እኮ ነው የመጣሁት። በዚያ ላይ ያው ሆን ብለሽ እንዳደረግሽው አውቃለሁ። አልገባኝም። ግልጽ ነው ባክሽ። ያለ ምክንያት አመመሽና ወደቅሽ። ከዚያ ወደ ቤት ይዤሽ እንድገባ አረግሽ። ከዚያ በኋላ ጎተትሽኝ፣ ከዚያ ሳምሽኝ። እኔ እንዲህ አይነት ተልካሽ ምክንያት ፈጥሬ ለመሳሳም መነሳ ሴት አይደለሁም። አረ ታዲያ እንደዛ ከሆነ ያው ብንደግመውስ? ወይኔ ቆይ ዘራ ይውጣልህ ነው? የአሁኑ ለድፍረትህ ነው። ደግሞ ከዚህ በኋላ እዚህ ቤት እግር ባታበዛ ደስ ይለኛል። እዴ ለምን? ምክንያቱ አስፈላጊ ነው። አዎ ፍቅረኛዬ ደስ አይለውም። ቆይ ተከድቻለሁ ምናምን ብለሽኛል ነበር እንዴ?
እሱ ለትላንትና ብቻ ነው። ድሮም ጠርጥሬሽ ነበር። ያልጠረጠረ ተመነጠረ ሲባል አልሰማህም? ባክሽ ተረትሽን ወደዚያ። ይልቅ አመጣጤ ይህን ዕቃ ለመመለስ ነበር። የቱን? አትፈልጊውም ነው? መጀመሪያ ለምን ወሰድከው? ከዛ ለምን ትመልሰዋለህ? ምናልባት ከፈለግሽው ብዬ ነዋ። አልፈልገውም። ታይ ትፈልጊዋለሽ? አልፈልገውም። ታይ አስቢበት። አስቤበታለሁ። ይኸውልሽ ከወጣው አልመለስም። እንዴት እንደማስወጣህ እያሰብኩኝ ጭራሽ አልመለስም ትለኛለህ? እንካ። ምንድን ነው? በረዶ ነው። እሽበት። እንዴ ምንን? የተጎዳውን ቦታ ነው። ግድ የለሽም እታከመዋለሁ። ኡፍ የራስ ጉዳይ። ምን ቀረ? የምር ከዚህ በኋላ እንዳልመጣ ትፈልጊያለሽ? አዎ። እኔ ግን አይመስለኝም። በምን እርግጠኛ ሆንክ? ያው ስለ ሳምሺ እሱ በቂ ነው። ከበቂ በላይ ነው። ነገርኩህ እኮ እሱን አንተ ነው ያደረግከው። መታመሜን፣ ደካማ ጎኔን ተጠቀምክበት። ብቸኝነቴን አይተህ ደግሞ ተልካሻ ነገር ለማድረግ ወሰንክ። ስሚ፣ እኔ ያለማንም ፍቃድ ተልካሻ ነገር አላደርግም። ያው እሱም ተልካሻ ነገር ከተባለ እሺ፣ ምንድነው ፍላጎትህ አሁን? ካሳ እፈልጋለሁ። የምን ካሳ? ካሳ ነዋ። እኔን ያለ ፍቃዴ ስለሳምሽኝ። አንተ ልጅ ወደኸኛል እንዴ? እንዴት? በጣም እየተጨቃጨከኝ ነው። ተጨቃጨኩሽ? በጣም ጥሩ፣ እወጣልሻለሁ። ወይኔ ተጎዳው። ስማኝማ፣ እግዚአብሔር ይማርህ። ያለ መሄዴን ለማረጋገጥ ነው የመጣሽው? እባክህ እኔ ሱቅ ልወጣ ነው የመጣሁት። ምንድነው? ማንን እንዳየሽ ማትነግሪኝ? ለዚህ ነው ግራ አታብዛ ያልኩህ። የሆንሽውን አትናገሪም? አሁን ምንም ማውራት አልፈልግም። ምንም ነገር ካልነገርሽኝ እኔም አንቺን መከተል አላቆመም። ብነግርህም የማይገቡ ብዙ ነገሮች አሉ። አንቺ ንገሪኝ እንጂ እኔ ይገባኛል። ፍቅረኛ የነበረው ሰው ከእስር ቤት ወጥቷል እና ይውጣ። አየህ፣ እሱ ነው ችግሩ። ምኑ? አምልጦ ነው። ሄኖክ አምልጦ ነው። ያምልጣ። አንቺ ምን አደናበረሽ? ቆይ ከኔ ጋር መታየትሽ አሳፍሮሽ ነው ወይስ ፍቅሩ አልወጣልሽም? ልንገርህ፣ በሞት ነው የሚፈልገኝ። ማለት እኔ ነኝ እንዲታሰር ያደረግኩት። አትሰማ? ቆይ ለምን? አብረን በቆየንባቸው ጊዜያቶች ውስጥ በህገ ወጥ የሰዎች ዝውውር ይጠረጠር ነበር። እንዴት? ህፃናትን እያታለለ እየወሰደ ይሸጥ ነበር። እናማ የገንዘብ ፍቅሩ ይሁን ጥማቱ ባላወቅበት ሁኔታ የእህቴ ልጅ ማንዷ ሰለባ ነበረች። እንዴ የእህትሽንም ሊሸጧታል? እህቴ የምታውቀው ልጇ እንደጠፋች ነው። ይሄንን የማውቀው እኔ ብቻ ነኝ። ቆይ ለምን አልነገርሻትም? እንዴ ምን ብዬ? የተፈጠረውን በጠቅላላ ነዋ። የገዛ ባለቤቴ ልጅሽን ሽጧታል ልበላት? ይህንን የማድረግ ድፍረት ያለኝ ይመስላል? ቆይ ይህንን ሁሉ ግን አንቺ እንዴት አወቅሽ? ምክንያቱም አንቺ ምን? እኔ መርማሪ ጋዜጠኛ ነኝ። በድብቅ የተለያዩ የወንጀል ስራዎችን እየሰራው የማጋለጥ ሰው መሆኔን ራሱ ያወቀው ከታሰረ በኋላ ነበር። እሺ አሁን ምንድን ነው የሚሻለው? አየህ፣ ለዚህ ነው የሚከታተለኝ ሰው አለ። እዚህ ግራ አታብዛ ያልኩህ። እሺ ወዴት ነሽ? ቦታ መቀየር አለብኝ። መኖሪያ ነው? መሞቻም ጭምር። እዚህ መሆኔን አውቋል። ይሄን ደግሞ አቃጣሪዎቹ ይነግሩታል።
እንዴ ቆይኔስ አንተ ምን እኔንም ይዘሽኝ ሂጂ እንዴ? ወዴት? ወደ ምትሄጂበት። አንተ ልጅ ከኔ ጋር አብረህ መሞት ነው የምትፈልገው? እና መግቢያ መውጫዬን እየተከታተሉ የገዛ ቤቴ ላይ ይድፉኝ። እኔ አንድ ለእናቴ ነኝ፣ መኖር እፈልጋለሁ። እና እዚህ ቤት ማናባ ግባለ? እድሌ ነዋ። በቃ ከእድል ጋር ኖር። እድሌ ያስመልጠ እንደሆነ አይሃለሁ። የመጣው ይምጣ፣ እኔማ አልሸሽም፣ አብሬሻለሁ። አንተ ልጅ ተው ሞትህን አትጥራ። ፈርቶ ሞተ ተብሎ ታሪክ ከሚነገርልኝ የመጣው ይምጣ፣ እኔማ አልመለስም። አንተ ልጅ ለምንድን ነው ድርቅ የምትለው? በቃ ወስኛለሁ፣ አትከራከሪኝ። ምን አገባኝ? እንደዛ ካልሽኝ ግን በቀን ከመውጣት በማታ መውጣት አይሻልም? ምንድነው ምስቂው? አንተ ግን እንደዚህ ፈሳም ነህ? የምን ፈስ? እባክህ እስቀልድብ ነበር። ምን እየቀለድሽ ነው? አዎ በጣም ነው የምታሳዝኙ፣ በጣም። ቆይ ይሄ ልብ ይዘህ ነው የምትኖረው? ፍርሃት እኮ ሰው ቢሆን በቃ ቁርጥ አንተን ነው። ብፈራስ እኔ ምኖርለት ሰው አለኝ። እና እኔ ሰው ስለሌለኝ ያልፈራሁት? በአክሽ አንቺም ሸሽተሽ ልትጎበልኝ ነበር። ለማንኛውም ስለተጨነቅልኝ አመሰግናለሁ። ለዚህ ትወናዬ ስንት ይገባኛል? ጥሩ ነው፣ ብትወዳደሪበት ዋንጫ አሸልምሻል። ስለተጫወትሽብኝ ግን በጣም ነው እሺ ማመሰግነው። አንተ የምርህን ነው? ከዚህ በኋላ ግን ሄኖክ እዚህ ቤት ይመለሳል ብለሽ አስበሽ ከሆነ እርምሽን አውጪ። ይኸውልህ እንደ ትላንትናው በር ላይ እንዳላገኘ። ደህና ሁኚ። እከተልሃለሁ በሄድክበት በቆምክበት ሁሉ አይኖቼ ያላንተ በምድር ላይ ሌላ መቻ ያሉ እንደው አንተን ብቻ ከዚህ ሁሉ ሰው ምን ይሆን ሀሳቤ ስሜቴ ላንተ የተለየው ገተልቤ ውስጥ ኖርበት እንጂ ከልጋ የለህምና ሳይሰወራ ስጫወቱ የኋላ መለየት አለና እንዳትለየኝ እፈልጋለሁ ሆነልኝ ላይ ከጎኔ ትቼው አልኖርም ውዬም አላድርም ያንተን ፍቅር ጭራሽ እኔ ያንተን ፍቅር እኔ ወይኔ አልተወውም እኔ ያንተን ፍቅር እኔ ወይኔ አልተወውም እኔ ሌት ተቀንሯል የኔ መላመድ መውደድ እያደረችው ላንቺው ተሰጥቷል ቀኔ። አንተ ግን ሰው ይናፍቅህማ። እኔን ነው? 15 ቀን ሙሉ የጠፋው ምን ሆነ ነው? ይቅርታ፣ እንተዋወቃለን? ኡፍ በእናትህ አትቀልድ። አልቀለድኩም። እንተዋወቃለን? አያምርብክም፣ ምንም አታሹፍ። ይቅርታ፣ ምንድነው ከኔ የምትፈልጊው? ገና ለገና አሽፎብኛለሽ ብለህ ነው? ይቅርታ፣ ሰው ተሳስተሻል። አንቺ ያምሻል? ጤነኛ አይደለሽም? ምናልባት ሀሳብ ላይ ከሆንክ እንድትነቃ ብዬ ነው። ምናልባት አንቺም ሐሳብ ውስጥ ከሆንሽ እንድትነቂ ብዬ ነው። እሺ ይቅርታ። ሂድ በእናትህ። የምር ግን የሚያምሽ አልመሰለኝም ነበር። በእናትህ አሁን ከመንገድ ይዘርበል። የምር አንቺን ለማስደንገጥ ነበር የሰነዘርኩት። ደንግጫለሁ። በቃ አሁን ታሳልፈኛለህ? ወይ ምንድነው የምታካብጂው? ያን ያክል አሞሽ ነው? እንዴት እንደማያም ላሳይህ። አይ አሁን አየሁ። ብድሬን ካልመለስኩ አንተን ቆሞ ማናገር ሽንፈት ነው የሚመስለኝ። ዊን ዊን እኮ ነው። አንቺም መታሽኝ፣ እኔም አጮልኩሽ። ብድሩን የማይመልስ ልጅ አይወለድ አይደለም የሚባለው? ለልጅ ግን እንዲህ አይነት አባት ነኝ ብለህ ትነግራለህ? ኧረ እኔ ልጅ የለኝም። አሁን ይኖርሃል። አልገባኝም። ሄኖክ 15 ቀን ሙሉ በጠፋህ ጊዜ የተፈጠረ ነገር አለ። ምን? ነፍሰ ጡር ነኝ። በቀደም ካሾፍሽብኝ በኋላ አንቺን ማመን እያቃተኝ ነው። አሁን ግን ይገባሃል። እኔን ባሰብኝ ይሄ ልቤ መውደድ አያልቅበት ገፋፍቶ በሰላም ነው አጣርፈሽ የጠራሽ? አላመንከኝም አይደል? አንቺ የምርሽን ነው እንዴ? እንግዲህ ተፍረድ።
ምንድነው የምፈርደው? ውሸቴ መስሎህ ነበራ? ይሄ ውጤት እስኪ ቢላ የዝነ ራሱ ተመልከተው ዞሯል እኮ።